በዚህ ቪዲዮ ኤአይ ብቻ በመጠቀም ሙዚቃ ወይም መዝሙር እንዴት መስራት እንደምትችሉ ከግጥም መጻፍ እስከ ሚክሲንግ ያለውን እያንዳንዱን ስቴፕ አሳያችኋለሁ። ለማታውቁኝ እልሉ እባላለሁ። ለዩቲዩብ ቻናል ላይ አዲስ ከሆናችሁ ሁሌ የምለቃቸው የኤአይ አጠቃቀም፣ የተለያዩ የሞባይል እና የሶሻል ሚዲያ አፕሊኬሽን ሴቲንጎች መረጃ እንዲደርሳችሁ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ መጀመራችሁን እንዳደረሱ ቀጥታ ወደ ቪዲዮ ጋር። መጀመሪያ ግጥም ትጽፋላችሁ። ግን እዚህ ጋር አንድ ልብ ማለት ያለባችሁ ግጥም ስትጽፉ ግጥሙን ልክ በስክሪኑ ላይ እንደምታየው በእንግሊዘኛ ፊደል ጽፉ ጥሩ ውጤት ታገኛላችሁ። ነገር ግን አሁን በዚህ ቪዲዮ መጀመሪያ የተጻፈውን የሮፍናን ሸጊዬ የሚለውን የሙዚቃ ግጥም ነው የምጠቀመው። መጀመሪያ ጉግል ላይ ትገባላችሁ። ጉግል ከዛን እዚህ ጋር ሸጊዬ ሊሪክስ ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ ያመጣልናል። ከዛ እንደዚህ ጫን ታረጉና ኮፒ እስከዚህ ኮፒ ካርጉ በቂ ነው። ስለዚህ ኮፒ አርጋችሁ ትወጣላችሁ። ይሄን በአማርኛ ፊደል የተጻፈውን ግጥም በእንግሊዘኛ ፊደል ለማጻፍ ኤአይ እንጠቀማለን። ስለዚህ ከፈለጋችሁ ቻትጂፒቲ ወይም ዲፕሲክ በመጠቀም በአማርኛ ፊደል የተጻፈውን ግጥም ወደ እንግሊዘኛ ፊደል ትቀይራላችሁ። እኔ ዲፕሲክ ስለሚመቸኝ በዲፕሲክ እንዴት እንደሚቀይረው አሳያችኋለሁ። ዲፕሲክ ውስጥ እንገባለን። ዲፕሲክ ከዛ ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን። ከዛ ራይት ዲስ ኢን ኢንግሊሽ ሌተር ከዛ እችን ምልክት ትነካላችሁ። ከዛ ትንሽ አስጠብቁ ያመጣልናል። እንደዚህ ያመጣልን እና እዚህ ጋር አንዳንድ ቃላቶች በትክክል አልተጻፉም። ስለዚህ እነሱን አስተካክላችሁ ከዛ ኮፒ ታደርጉና ቀጥታ በአፕሊኬሽኑ ላይ ታስገባላችሁ። አሁን ደግሞ ክሮም ላይ ትገቡና ሱኖ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ ሱኖ ኤአይ የሚለውን ትነካላችሁ። ከዛን ሳይን አፕ ትላላችሁ። ከዛ ሳይን አፕ ዊዝ ጉግል ትላላችሁ። ጄ ምልክት ጉግል ማለት ነው። ከዛ ወደዚህ ይወስደናል። ከዛ ይሄኛውን ኔክስት ትላላችሁ። ኔክስት ዳን ትላላችሁ። ከዛ እዚህ ጋር የሙዚቃ ምልክቷን እችኛይቱን ትነካላችሁ። ከዛ ከስተም የሚለውን ታበራላችሁ። ከዛ ኢንተር ዩር ኦን ሊሪክስ የሚለውን ትነኩና አክሰፕት ትላላችሁ። ቅድም ኮፒ ያደረጋችሁትን እዚህ ጋር ፔስት ታደርጋላችሁ ግጥሙን ማለት ነው። ከዛን ስታይልስ የሚለው ጋር ኢንዲያን ስታይል፣ ፒያኖ፣ ጃፓኒስ ምናምን ከሚለው ትመርጣላችሁ። ታይትሉን ሸጊዬ ባይ ሮፍ ትላላችሁ። ከዛ ክሬት ያው እየሰራልን ነው። ሙዚቃውን በሁለት አማራጭ ሰጥቶናል። ስለዚህ ከፈለጋችሁ አንደኛውን፣ ካልፈለጋችሁ ሁለተኛውን ዳውንሎድ ማድረግ ትችላላችሁ። ስለዚህ ዳውንሎድ ለማድረግ 3 ነጠብጣቧን ትነካላችሁ። ከዛ MP3 ኦዲዮ የሚለውን ትነካላችሁ። ከዛ ዳውንሎድ ኤኒዌይ የሚለውን ትነካላችሁ። Şegiye şegalem şegitu demeçim wey Tawikiyale şalanchi Ayni gamleli tu Ataynim wey Sergegnam melesenam Ono iye dare Libe kanchi ye wale İşeşleta fende amora Thank you for watching.